ሰላም ክቡራትና ክቡራን እንዴት ናችሁ? ዛሬ አንድ ቤት ላሳያችሁ። ይህንን ቤት እንግዲህ አብረን እናየዋለን። ሙሉ ለሙሉ ተገንብቶ አልቆ በ20% ቅድመ ክፍያ ለሽያጭ የቀረበ ቤት ነው። እስኪ ቤቱን ላሳያችሁና ዋጋው ስንት ነው፣ ክፍያውስ የት ይገኛል፣ ሪል ስቴትስ ማን ነው የሚለውን ነገር የማሳያችሁ ይሆናል ማለት ነው። እንደገባን ቀጥታ የምናገኘው የሚያምር ሎቢ ነገር ነው። ስለዚህ ቀጥታ ከሎቢያችን ፊት ለፊት የምናገኘው ደግሞ ኪችናችን ነው። ኪችናችን ይህንን ይመስላል። እንደምታዩት በቂ የሆነ የተፈጥሮ ቬንቲሌሽን አለው። ፕላስ ደግሞ የሜካኒካል ቬንቲሌሽን ሲስተም የሳኪንግ ሲስተም ተዘርግቶለታል። ስለዚህ ሳከራችን ስንገጥም ሆዙን ማገናኘት ነው የሚሆነው ትክክለኛው ቦታ ላይ ተበስቶ ማለት ነው። ራሱን የቻለ የኦቨን ቦታ፣ የፍሪጅ ቦታና እዚህ ጋር ደግሞ እንደምታዩት የምጣድ ሶኬቶች አሉት ማለት ነው። በዚህ ደረጃ ካቢኔቶቹን ገጣጥመን የምናስረክበው ቤት ነው ማለት ነው። በቀጣይ ደግሞ እንግዲህ ወደ ሳሎናችን ነው የምንሄደው። ሳሎናችን ላይ ቀጥታ ከኪችናችን ፊት ለፊት እዚህ ጋር የምናገኘው ስፔስ ይህንን ይመስላል። ይሄ ደግሞ የዳይኒንግ ኤሪያችን ነው። እችኛዋን ላይቲንግ ሲስተም ተከትሎ ዳይኒንግ ቴብላችን የሚቀመጠው እዚህ ጋር ነው። ስለዚህ ለኪችናችን ቅርብ ነው። በቅርብ ርቀት ደሊቨር መደረግ ይችላል ምግብ ማለት ነው። ስለዚህ ይህንን ይመስላል። ስለዚህ ከዳይኒንጋችን በቀጥታ ወደ ሌላኛው ፓርት የሳሎናችን ክፍል ስናልፍ ደግሞ እዚህ ጋር የምናገኘው ሳሎናችን ይሆናል ማለት ነው። እንደምታዩት ሳሎናችን በፈለግነው መልኩ ፈርኒሽ ማድረግ የምንችለው በጣም ሰፊ ሳሎን ነው። እዛ ጋር የቲቪ ኬብሎች ምናምን የተዘረጉለት ነው። የቲቪ ሲስተሞች የተዘረጉለት ነው። ስለዚህ እዚህ ጋም ኦፕሽናሊ መጠቀም እንችላለን። በዚህ ልክ እንደፈለግነው ፈርኒሽ አድርገን መጠቀም እንችላለን። ፕላስ ደግሞ በቂ የሆነ የተፈጥሮ ቬንቲሌሽን የተፈጥሮ እይታ ያገኛል ማለት ነው። እዚህ ጋር አንድ ምናልባት ፊት ለፊት ያያችሁት ነው ብዬ ስለማስብ እችን ፒለር ወይንም ይህንን ኮለን እናገኛለን። ይህ ኮለን በዳይኒንጋችንና በሳሎናችን መካከል ላይ ያለ እንደ አካፋይ የቆመ ኮለን ነው። እኛ በማስረከብ ደረጃ ይህንን ቤት በዚህ ሌቭል ነው የምናስረክበው። በዚህ ሌቭል ስናስረክበው ግን በጣም ደስ የሚል ፊቸሮችን መስራት እንችላለን። እዚህ ላይ ለምሳሌ እዚህ ጋር እንደ ቴብል ነገር ተሰርቶለት ባር የሚሆን ኮለኑን በ10 ሴንቲ ወይም በ15 ሴንቲ ኢንተረር ተሰርቶለት የመጽሐፍ መደርደሪያ ወልፔፐሮች፣ የተለያዩ መስታወቶችን ምናምን አድርገን ውበት እንዲኖረን አድርገና እዚህ ጋር ባር ሆኖ እዚህ ጋር ቴብሉና ወንበሮቹን ማድረግ እንችላለን። ምክንያቱም ከጀርባዬ ዳይኒንግ ነው ያለው፣ ደን እዛ ጋር ፊት ለፊት ደግሞ ሊቪንጉ ነው የሚኖረውና የሚያምር ኦሪንቴሽን ይኖረዋል ብዬ አስባለሁ። ምክንያቱም ዲዛይኑም እንደዛ ያሳያልና በዛ ልክ መስራት የምትችሉት በጣም የሚያምር ውበት የሚኖረው ቤት ነው የሚሆነው። እና ደግሞ በተጨማሪ እዚሁ ሳሎን ላይ የምታገኙት ሌላኛው አድቫንቴጅ ደግሞ ምንድነው? እንግዲህ ቀጥታ ከሜን ጌት ገብተን ሎቢ ነገር ነች ብያቸዋለሁ። እንደገባን እዚህ ጋር ሳሎናችን የምናገኝበት ቅድም እንደነገርኳችሁ ሳሎናችን ኦሪንቴሽኑ ይህንን ነው የሚመስለው። ይህንን ሳሎን በጣም ትልቁ አድቫንቴጅ እኔ በጣም ኢምፕረስ የሚያደርገኝ ነገር ደግሞ ምንድነው? እንደገባን በአንድ እይታ አይደለም ሳሎኑን አይተን የምንጨርሰው። ቀጥታ እንደገባን የምናየው እዚህ ጋር ዳይኒንግ ኤሪያ ይሆናል ያልኳችሁን ዳይኒንግ ስፔስ ነው የምናገኘው። ደን እዚህ ጋር ኮለኑን ኢንተሪየር ዲዛይን ተሰርቶለት የመጽሐፍ መደርደሪያ፣ መስታወት፣ አበባዎች እንደዚህ አይነት ነገር ጨምረንበት ፕላስ እዛ ጋር ባር ነገር አድርገ ነው ባር ነው የምናየው ማለት ነው። ኔክስት ዳይኒንጋችን እንደጨረስን የሆነች የባር ስፔስ ነው የምናየው። ደን ከባር ስፔሱ ኔክስት ደግሞ የምናገኘውን ሰፊ ስፔስ ሳሎናችን ነው ሊቪንጋችን ነው ማለት ነው። እንደፈለግን ፈርኒሽ ማድረግ የምንችልበት። ስለዚህ የቤታችን እይታ በአንዴ ታይቶ የማያልቅ ላይክ የተለያዩ እይታዎችን ክሬት የሚያደርግልን ሳሎን አይነት ታይፕ ያለው ቤት ነው ማለት ነው። እንግዲህ ሳሎናችን ይህንን ይመስላል። ይህንን የመሰለ የአማረ ውበት ክሬት የምናደርግበት በጣም ሰፊ እይታ የምናገኝበት ሳሎን ነው የሚሆነው። ይህንን ካወራን ቀሪ ክፍሎች ውስጥ ምን ይመስላሉ? በጣም በሚገርማቸው ሁኔታ በጣም ደስ በሚል ዲዛይን የተቀመጡ ናቸው። እስኪ እነሱን ደግሞ እንያቸው። ወደዚህ ስንገባ መጀመሪያ የምናገኘው እንግዲህ ሁለት ሩሞች አሉ ከዚህ ጎን ላይ ለሳሎናችን ቅርብ የሆኑ ማለት ነው። አንደኛው ገስት ባዝ ምንለው የእንግዳ ባዝሩም ነው። እንግዳ ምናምን ሲመጣ ብዙ ክፍሎችን አልፎ ሄድን በቅርብ ርቀት ነው አክሰስ የሚያደርገው። ፉል ባዝ ነው። የእጅ መታጠቢያ WC አለ፣ ቶይሌት ሲንካችን አለ፣ ፕላስ ደግሞ ሻወር ስታንዱ አለ። በዚህ መልኩ የተሟላ ባዝ ነው። እዚህ ጋር ደግሞ አዲሽናል ሩም ነች። እቺ ሜድስ ሩም እንላት አዲሽናል ሩም እዚህ ጋር እናገኛለን እንደምታዩት ማለት ነው። ለዚህ ከሱ ኔክስት አልፈን ስንመጣ ደግሞ እዚህ ጋር የምናገኘው ሌሎችን ሩሞች ነው። መጀመሪያ እዚህ ጋር ከኮመን ባዝ ሩም አጠገብ ከገስት ባዙ አጠገብ ማለት ነው ላውንደሪ ሩም አለች ራሷን ችላ ላውንደሪ ሩም። እዚህ ጋር ላውንደሪ ማሽናችን አስቀምጠን ፕላስ እዚህ ጋር ሩፍ ነገር ሰርተንለት እንኳን የቆሸሹ ልብሶችን የምናስቀምጥበት ሰፊ ስፔስ ይኖረዋል ማለት ነው። እና በዛ መልኩ ፋንክሽናል መደረግ የሚችል ነው። ደን እዚህ ጋር ደግሞ ስንመጣ ከጀርባ የምታዩት አንደኛው ሌላኛው ኮመን ባዝሩም ነው። ሁለቱ መኝታ ቤቶች 3 ቤድሩም ታይፕ ነው በነገራችን ላይ ይሄ ሁለቱ መኝታ ቤቶች በጋራ የሚጠቀሙበት ባዝሩም ደግሞ እዚህ ጋር ፉል ባዝ ነው። ቅድም እንዳልኳቸው ሁሉ ነገር አለ። WC አለ፣ ቶይሌት ሲንክ አለ፣ ፕላስ ሻወር ስታንዱም አለ ማለት ነው። እዚህ ጋር ደግሞ የምናገኘው የልጆች መኝታ ቤት ነው። የልጆች መኝታ ቤት ነው የምናገኘው። ቁም ሳጥኑ ካፖርዱ በዚህ መልኩ ተገጥሟል። ፕላስ ደግሞ ኮምፒውተር ቢጠቀሙ ቢያነቡበት ተብሎ ደግሞ የተዘጋጀ የማንበቢያ ዲስክ አለ። ፕላስ ደግሞ በቂ የሆነ የተፈጥሮ ብርሃን ከሚያምር እይታ ጋር
ያገኛሉ ማለት ነው። ስለዚህ ይሄ አንደኛው የልጆች መኝታ ቤት ነው ማለት። ስለዚህ ይህንን እንዳየን እንግዲህ አጠገቡ ላይ ኮመን ባዝሩም አለ ብያቸዋለሁ። ወደ ሁለተኛው የልጆች መኝታ ቤት ደግሞ ልውሰዳቸው። ሁለተኛው ደግሞ የልጆች መኝታ ቤት የምናገኘው እዚህ ጋር ነው። ወደዚህ ቀጥታ ስንገባ የምናገኘው ይህንን ይመስላል። ይህም በተመሳሳይ በጣም የሚያምር ስፋት ያለው የሚያምር ሳይዝ የሚያምር አቀማመጥ ያለው ቤት ነው። ፕላስ ደግሞ ካፖርዱ በዚህ መልኩ ተገጥሟል። ኢቨን እንደ ሸልፍ ነገር መደርደሪያዎችን ጨምሮ ማለት ነው። ስለዚህ ይህንን የመሰለ ሌላኛውን መኝታ ቤት እናገኛለን ማለት ነው። ይህም በቂ የሆነ የተፈጥሮ ብርሃን ፕላስ ደግሞ ራሱን የቻለ እይታ እናገኝበታለን። የሚጋረድ እይታ አይኖረውም ማለት ነው። ሌላኛውና ሶስተኛው የቀረን ደግሞ ማስተር ቤድሩማችን ነው። ማስተር ቤድሩማችን ደግሞ እንግዲህ እዚህ ጋር ነው የምናገኘው። ይህንን ይመስላል። እንደምታዩት ይህ መኝታ ክፍል ብቻ የሚያርፍበት ስፔስ ነው። እነዚህ የትራስጌ ላይቶች ናቸው። ስለዚህ መኝታችን የሚያርፈው እንደዚህ ነው። መኝታችን እዚህ ጋር ይሆናል። እዛ ጋር ቲቪ ምናምን ስፔሶች ይኖሩታል። ዋኪንግ ክሎዚት እና ባዝሩም ደግሞ ውስጥ ይኖረናል ማለት ነው። እዚህ ጋር ስንገባ ክሎዚቱ እናገኛለን። ስለዚህ ወርኪንግ ክሎዚታችን እዚህ ጋር አለ። ራሱን ችሎ በር አለው። ክሎዚቱ በዚህ መልኩ ተገጥሟል ካፖርዳችን። ፕላስ ደግሞ እዚህ ጋር ወደ ውስጥ ስንገባ ባዝሩሙን እናገኛለን ማለት ነው። ይሄ ባዝሩሙን እናገኛለን። በቂ የሆነ የተፈጥሮ ቬንቲሌሽን፣ የተፈጥሮ ብርሃን ማግኘት ይችላል። ፕላስ ቅድም እንዳልኳቸው ፉል ባዝ ነው። ሻወራችንም እዚሁ ጋር አለ ማለት ነው። ስለዚህ ሌላኛው ተጨማሪው ደግሞ በረንዳው ነው። ይህ በረንዳ በማስተር ቤድሩማችን በኩልና በሳሎናችን በኩል አክሰስ የምናደርገው በጣም ሰፊ በረንዳ ነው። እዚህ በረንዳ ላይ ሆነን እንግዲህ በዚህ መልኩ ያልተገደቡ እይታዎችን ማግኘት እንችላለን። የሚያምር እይታ ይኖረዋል ማለት ነው። ስለዚህ ቤቱ ሙሉ አቀማመጡ ይህንን ይመስላል። እንደወደዳችሁት ተስፋ አድርጋለሁ። ነገር ግን ደግሞ እዚህ ቤት ላይ ምናልባት ታዝባችሁትም ሊሆን ይችላል። በጣም የሚገርማቸው ሁሉም ክፍሎች ላይ በቂ የሆነ የተፈጥሮ ቬንቲሌሽን፣ የተፈጥሮ ብርሃን ያለበት አሁን ላይ ምንም አይነት አምፖሎች እንደምታያቸው አልተገጠሙም። በእናንተ የሚገጠሙ ናቸው። እኛ በዚህ ደረጃ ነው የምናስረክብ ብያቸዋለሁ እና በዚህ ልክ ግን ብርሃን ያለው በዚህ ልክ ብርሃን አክሰስ የሚያደርግ ቤት ነው ማለት። ፕላስ ደግሞ እንደምታዩት ሴሊንግ ሄቱ ከፍ ያለ 3 ሜትር ከፍታ ነው ያለው። ስለዚህ ከፍ ማለቱ ቤታችን ቀላል እንዲሆን ከባድ አይነት ቤት እንዳይሆንብን ፕላስ ደግሞ ብራይት እንዲሆን አድርጎታል ማለት ነው። እንግዲህ ይህንን ቤት የምታገኙት ጎልደን ፓላስ ሪል ስቴት ሰሚት 72 ፕሮጀክት አንድ ላይ ማለት ነው። ሙሉ ለሙሉ ተገንብቶ ተጠናቆ በዚህ ደረጃ ሬዲ ሆኖ በ20% ቅድመ ክፍያ ብቻ እየተሸጠ ያለ ቤት ነው። ምናልባት ይሄ ያሳየኋችሁ ቤት 209 ካሬ ሜትር ስፋት ያለው አጠቃላይ ዋጋው ደግሞ 20 ሚሊዮን 900 ሺህ ብር አካባቢ የሆነ በ20% ቅድመ ክፍያ የምትረከቡት ነው ስላችሁ ደግሞ 4 ሚሊዮን 195600 ብር ብቻ ከፍላችሁ የምትረከቡት ቤት ነው። ቀሪ 80% የሚሆነውን ደግሞ ወደ 16 ሚሊዮን ብር የሚሆነውን በአንድ ዓመት ውስጥ ያለምንም ወለድ በየ3 ወር ኢንተርቫሉ እኩል የሆነ አማውንት 4 ሚሊዮን 195 ሺህ 4 ሚሊዮን 195 ሺህ ብር ከፍላችሁ የምታጠናቀቁት ቤቱን ግን ከመጀመሪያው ቅድመ ክፍያ ጀምሮ ከፍላችሁ መረከብ የምትችሉት አይነት ቤት ነው ማለት ነው። ይህ ፕሮጀክት ከዚህ በፊትም እንደነገርኳችሁ ጎልደን ፓላስ ሪል ስቴት የመጀመሪያ ፕሮጀክቱ ነው። እንግዲህ ይህን ፕሮጀክት ሙሉ መሰረተ ልማቶችን አሟልቶ ነው ለሽያጭ ያቀረበው። ስለዚህ እዚህ አፓርትመንት ላይ እዚህ ህንፃ ላይ ቤት የሚገዙ ደንበኞች ቀጥታ ተረክበው መኖር ሲጀምሩ ሁሉ ነገር ምቹ ነው የሚያገኙት። የከርሰ ምድር ውሃ ወጥቶለት ባካፕ ጀነሬተር ተገጥሞለታል። ፕላስ ሌሎች አሚኒቲዎቹ የተሟሉ ናቸው። ስለዚህ ለመኖር በሚያስችል ደረጃ ሬዲ የሆነ ቀጥታ ገብታችሁ ልኖርበት ስትሉ ትክክለኛ አማራጭ የሆነ ቤት ነው ማለት ነው። ስለዚህ የቀሩን ቤቶች ውስን ናቸው። እነዚህን ቤቶች እንግዲህ በ20% ቅድመ ክፍያ ከፍላችሁ መረከብ የምትፈልጉ ከሆነ ባለ 1 እና ባለ 2 ሌሎች ቤቶችም አሉን። ባለ 3 መኝታ ሌላ የካሬ አማራጭም አለን። ደውሉልን፣ ኮንታክት አድርጉንና ይበልጥ መረጃውን ደግሞ ባላችሁበት ሆናችሁ ማግኘት ትችላላችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ይህንን የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ጠቅመዋል ላላችሁት ሁሉ በመላክ አጋርነታችሁን እንድታሳዩን ስንል እንጠይቃለን። ስለነበረን ጊዜ እናመሰግናለን። መልካም ቆይታ